ሰላም ጤና ይስጥልኝ ውድ ኢትዮጵያውያን፣ መልካም አዲስ ቀን። ዛሬ ይዤላችሁ የመጣሁት ቪዲዮ የጥንቃቄ መልእክት ያለውና ወቅታዊ እየሆኑ ያሉ ዓለም አቀፋዊ ቀውሶችን ቀጥታ ከመንፈሳዊ ዓለም ጋር ግንኙነት ያላቸውን መረጃዎች አጋራችኋለሁ። ታዲያ ቪዲዮ ተደራሽነት እንዲኖረው ላይክ፣ ሰብስክራይብ፣ ሼር በማድረግ ቪዲዮውን ይጀምሩ። ቀኖች ሁሉ ክፉዎች ናቸውና ዘመኑን ዋጁት ተብሎ እንደተጻፈ የጨለማው ዓለም በግልጽ ጌታችን ከመድኃኒታችን ከኢየሱስ ክርስቶስ በተቃራኒ በመቆም እየሰራ እንደሆነ ሁላችንም እናውቃለን። እኛም እያንዳንዳችን ቀናችንን በጸሎት በደሙ በመሸፈን ቤተሰባችንን፣ ዘመናችንን ማስመለጥ እንችላለን። የጥንቃቄ መልእክቱ የፊታችን ጁን 14 ማለትም ነገ በመላው አሜሪካ ከፍተኛ ተቃውሞ ለማድረግ ቀጠሮ ተይዟል። ይኸውም ትራምፕን በመቃወም በስደተኞች ላይ ያወጣው ሕግ እስከ ማባረር የሚደርስና በሀገሪቷ ላይ ያመጣው ቀውስ የኑሮ ውድነትን በመቃወም ነው። ሁላችንም እንደምናውቀው የሰኔ ወር ከፍተኛ የደም ግብር የሚደረግበትና የኩራት ወር ብለው ይጠሩታል። ይኸውም ግብረ ሰዶማውያን የኩራት ቀናቸውን የሚያከብሩበትም ወር ነው። የፊታችን ጁን 14 ማለትም ነገ ውድ ኢትዮጵያውያን በመላው አሜሪካ የምትገኙ ከቤታችሁ ሳትወጡ በጸሎት እግዚአብሔር ኃይል እንዲያደርግ ቤታችሁ ቆዩ እንጂ በፍጹም እንዳትወጡ። የጨለማው ዓለም ይሄንን በታርጌት ወይም ደግሞ በዓላማ የሰውን ደም ለማፍሰስ የጥፋት የቀውስ ቀን እንዲሆን ታስቦ የተደረገ እንደሚሆን አልጠራጠርም። ታዲያ ነገ ጁን 14 የትራምፕ የልደት ቀን ነው። ይህንንም በማስመልከት ሴታኒክ ቴምፕል ለትራምፕ ክብር በሚሰጥ መንገድ ሳታኒክ አፖርሽን ክሊኒክ ከፍቷል። ይህም ማለት የሴጣን የውርጃ የጤና ማዕከል ማለት ነው። ይህንንም አስመልክቶ ትራምፕ ምስል ያለበት የተለያየ ቲሸርቶችን ማዘጋጀት ይከፍቱታል። እንደምታውቁት ህፃናትን በመገበር ደም በማፍሰስ ህፃናትን በማስወረድ ከፍተኛ አምልኮ የሚያደርጉበት ስርዓት ነው። ውድ ኢትዮጵያውያን ዘመኑን በማስተዋል የነፍሳችንን ኃይል በማወቅ የምናደርጋቸውን ነገር በሙላ በእግዚአብሔር ፍቃድ እንድናደርግ እላችኋለሁ። በመጨረሻም ማቴዎስ 24 ሙሉን በማንበብ እየሆነ ያለውን የሚሆነውን የዘመን ፍጻሜ ምልክት የሚያመላክትና እኛ መፍራት እንደሌለብን ያመነውም እንደምንድን የሚያሳይ የመጽሐፍ ቅዱስ ክፍል ነው። እኔ ግን ማቴዎስ 24:36ን በማንበብ መልእክቴን እጨርሳለሁ። በዚያች ወራት ከጥፋት ውሃ በፊት ኖህ ወደ መርከብ እስከሚገባበት ድረስ ሲበሉና ሲጠጡ ሲያገቡና ሲጋቡም ነበር። የጥፋት ውሃም መጥቶ ሁሉንም እስኪወስድ ድረስ እንዳላወቁ የሰው ልጅን መምጣት ደግሞ እንዲሁ ይሆናል ተብሎ ተጽፏል። ውድ ኢትዮጵያውያን በምድር ላይ እስካለን ነገን እንደማንኖር በማወቅ የእግዚአብሔርን ሐሳብ የእግዚአብሔርን ፍቃድ እንዲሁም ዘመኑን በማየት በጥንቃቄ እንድንኖር በእግዚአብሔር ስም እለምናችኋለሁ። ፈጣሪ ነፍሳችንን ይጠብቅ። በሚቀጥለው ቪዲዮ እስከምንገናኝ ድረስ ቸርን ሰንብት።